የልብ ድካም እንዳለብዎ የሚያሳዩ ነገር ግን እርስዎ ላያውቃቸው የሚችሉ 5 ምልክቶች። እነዚህን ምልክቶች ችላ ካላችኋቸው ሕይወታችሁን ከባድ አደጋ ላይ ሊጥሉ ይችላሉ። ስለ እነዚህ ሊጠነቀቋቸው የሚገቡ 5 የቅድመ ማስጠንቀቂያ ምልክቶች እነሆ። ቪዲዮውን እስከ መጨረሻው ይመልከቱ። የመጀመሪያው ምልክት የትንፋሽ ማጠር ነው። ደረጃ ሲወጡ ወይም አልጋ ላይ ቀጥ ብለው ሲተኙ ትንፋሽ የሚያጥሮ ከሆነ ልቦ የሰውነቱን ፍላጎት ለማሟላት በቂ ደም እየረጨ አይደለም ማለት ሊሆን ይችላል። ሁለተኛው የቁርጭምጭሚት የእግር ወይም የእግር ባት ማበጥ ነው። ይህ የሚሆነው ልቦ ደም በአግባቡ መርጨት ሲያቅተው በሰውነቱ የታችኛው ክፍል ውስጥ ፈሳሽ እንዲከማች ስለሚያደርግ ነው። ሶስተኛው ምልክት ስር የሰደደ ድካም ነው። ሙሉ ሌሊት ከተኙ በኋላ የድካም ስሜት ከተሰማዎት ጡንቻው በቂ ኦክሲጅን ስለማያገኙ ሊሆን ይችላል። አራተኛው ምልክት ፈጣን ወይም ወጣ ገባ የልብ ምት ነው። ልቦ የደከመውን የደም ዝውውር ለማካካስ በፍጥነት ለመምታት ሊሞክር ይችላል። አምስተኛው ምልክት በተለይ በምሽት የሚከሰት ሳል ወይም የትንፋሽ መቆራረጥ ነው። ይህ የሚሆነው ፈሳሽ ወደ ሳንባዎ ሲመለስ ሲሆን ይህም ለመተንፈስ አስቸጋሪ ያደርገዋል። በቀጣይ ቪዲዮ ልቦን